ኧረ ተው ልጄ፣ ትንሽ እንኳን በእግሬ ልሄድልህ። ቀስ እያልኩ እኮ መሄድ እችላለሁ። እማዬ እንደዚህ አትበይኝ። ቃሌን ልኑርበት። የመኖሬም ትርጉም ይግባኝ። እኔ አንቺን ካወረድኩሽ ወድቃለሁ። ገረመኝ የጥርስሽ ንጣቱ ዛሬ ካንቺ ባጣው የኔ ያለ ማመመኝ በብርቱ። ልጄ ማንን አዝለህ ነው? ምን ሆነችብህ? እናቴ ናት አይነ ኩሉ። ኧረ ጉድ! እንደው ታዲያ መንገዱ አይከብድህም? እናቴ አይደለች? አትከብደኝም። የከበደኝ ስለሷ የገባሁት ቃል ነበር። እውነት ነው ሱሳዋ። እንደው ግን መሄድ አቅቷቸው ነው? ደሞስ በመኪና እኮ ትችል ነበረ። እንደው በመኪና መውሰድ አልቻልክም ወይ? አቅም አነሰ ይሁን። አይ ቃሌን መፈጸም ስላለብኝ ነው አይነ ኩሉ። ከእናቴ በላይ የከበደኝ የገባሁላትን ቃል መፈጸም አለመቻሌ ነው። አሁን ደግሞ እያደረኩት ስለሆነ የህይወት ሸክሜ ቀሎልኛል። የዛሬ 10 ዓመት መኪና ገዝቼ ቤተክርስቲያን በሱ ነው የማመላለስሽ ብዬ ቃል ገባሁላት። ካላደረኩት ከቀበና እስከ እንቁልደታ ድረስ አዝያ አመላለስሻለሁ ብያት ነበር። መኪናውን አልገዛሁትም። ስለዚህ ቃሌን ለመጠበቅ እናቴን አዝዬ ይሄን ዳገት መውጣት አለብኝ። በመኖሬ ፈጣሪን እያመሰገንኩ የምችለውን ሁሉ ለእናቴ ላደርግላት እየሞከርኩ ነው። አዝያ ትኖራለሁ ነው እንዴ? ጥሩ አረክ። ቃልማ ቃል ነው፣ ማን ያሽራል? በል እንግዲህ ትክክለኛውን የፍቅር መንገድ ይዘዋል። እምነት ያበርታ። የጀመርከውን የፍቅር መንገድ ቀጥልበት፣ እንዳትቆም። ግን እኮ እኔም በድያለሁ ልጄ። ከጎኔ እንዳጠፋ ብዬ በደል። ምን አደረግሽኝ እማዬ? ከሀገር ልውጣ ስትለኝ እምቢ አላልኩም? እንኳንም አስቀረሽኝ። ለምን ልጄ? ውለታሽን እየመለስኩ ባይሆንም ያየሽውን መከራ ግን እየቀመስኩት ነው። እኔን በጀርባሽ አዝለሽ ያየሽውን መከራ አሁን ሳዝልሽ አውቄዋለሁ። የሆንሽልኝን እየሆንኩት ስለሆነ ደስ ይለኛል። በል እንግዲህ ጥሩ እያረክ ነውና አላስቆይህ። ግድ የለም ና ይዘሃት ሂድ፣ እንዳይረፍድባችሁ። ተነስ መንገድህን ቀጥል። በህይወቴ ዘመን በደስታ ባዘኔ ሁሉን ያየሁብህ በእውነት አንተ ኖርሃል። በሁለቱም ፍቅርን መግለጽ ችለሃልና አንድም በጀርባ ያዘለች እናትህን ደግመህ በጀርባ አዝለህ ፍቅርህን አሳየህ። አንድም ቃልህ መኖር ችለሃል። እንዲህ ነው ሰው።